የጉንዳን ፍልስፍና ለሰው ልጅ ያለው አስተምህሮት። ፍልስፍና 1 ጉንዳኖች ችግር ገጠመን ብለው በጭራሽ ጉዟቸውን አያቆሙም። ወደ ግባቸው እየተጓዙ ከሆነና እነሱን ለማቆም የሚሞክር ማንኛውም ነገር ከገጠማቸው ሌላ አማራጭ መንገድ ይፈልጋሉ። ወደ ላይ ይወጣሉ፣ ወደ ታች ይወርዳሉ፣ ዙሪያ ገባውን ሁሉ ይቃኛሉ። እነዚህን ሁሉ ድርጊቶችን መፈጸማቸው ከጉዟቸው መዳረሻ ለመድረስ ሌላ አማራጭ መንገድ እየፈለጉ ነው። መቼም ቢሆን እጅ ሰጥተው አይቆሙም። መንገዱን አግኝተው ጉዟቸውን እስኪቀጥሉ ድረስ ጥረታቸውን ይቀጥላሉ። እኛ ከዚህ የምንወስደው ትምህርት ጉንዳኖች ለሚገጥማቸው ችግርና እንቅፋት በፍጹም እጅ እንደማይሰጡና ተስፋ እንደማይቆርጡ ነው። እኛም የሰው ልጆች ችግር ገጠመን ብለን ተስፋ በመቁረጥ ወደ አሰብንበት ከመጓዝ መቆም የለብንም። ወደ ግባችን የሚያደርሱን ሌሎች አማራጭ መንገዶችን ሁሉ መጠቀም አለብን። ፍልስፍና 2 ጉንዳኖች በበጋ ይተጋሉ። በጋው ወደ ክረምት እንደሚቀየር አስቀድመው ይገነዘባሉ። ስለዚህ ጉንዳኖች በበጋው ወራት የክረምት ምግባቸውን ይሰበስባሉ፣ ያከማቻሉ። ስለሚመጣው ክረምት በማሰብ ለክረምት የሚሆናቸውን በቂ ምግብ ያዘጋጃሉ። እኛም የሰው ልጆች በአሸዋና በጭቃ ውስጥ ስንጓዝ ጉዟችን ቀላል ቢመስለንም በመሃል ግን እሾክና ድንጋይ ሊገጥመን እንደሚችል ማሰብ መርሳት የለብንም። ከዚህ የምንወስደው ትምህርት ምክንያታዊ መሆንና ስለወደፊቱ አሁን አስቀድሞ ማሰብ እንዳለብን ያስረዳናል። ፍልስፍና 3 ጉንዳኖች በክረምትም በጋን ያስባሉ። በክረምት ወቅት ጉንዳኖች ራሳቸውን ያስታውሳሉ። ይህ ክረምት ለረጅም ጊዜ እንደማይቆይና በጋው ተመልሶ እንደሚመጣ ይረዳሉ። በክረምት ሰዓት የገቡበት ጉድጓድ ውስጥ ተደብቀው እንደማይቆዩና የፀሐይ ጊዜ መጥቶ ከጉድጓዳቸው እንደሚወጡ ያውቃሉ። እንደገና ክረምት ሲመጣ ወደ ጉድጓድ እንደሚመለሱም ይህም ሁኔታ እየተፈራረቀ እንደሚቀጥል በአግባቡ ይገነዘባሉ። ከዚህ የምንወስደው ትምህርት በሕይወት ዘመናችን ዓላማን ለማሳካት በምናደርገው ጉዞ ላይ ስኬትና ውድቀት እንደሚገጥመን፣ ሁልጊዜ አልጋ ባልጋ የሆነ መንገድ እንደሌለና ደስታም ሐዘንም እንደሚፈራረቁ አስቀድመን ማወቅ እንዳለብን ያሳየናል። ይህም በማወቅ አስቀድመን በስነ ልቦና ዝግጁ መሆን እንዳለብን ይመክረናል። ፍልስፍና 4 እያንዳንዱ ጉንዳን የሚችለውን ሁሉ ያደርጋል። ማንም ከአቅም በታች የሚሰራ የለም። ትንሽ ትልቅ የሚባል ነገር የለም። ሁሉም ጉንዳን የቻለውን ያህል ተግቶ ይሰራል። ከዚህ የምናገኘው ትምህርት ዓላማን ከግብ ለማድረስ የምንችለውን ሁሉ ጥረት ማድረግ እንዳለብን፣ አቅማችንን አሟጠን መጠቀም እንደሚገባና በስራ ላይ መለገምና ስራ ፈቶ መቀመጥ እንደሌለብን ያስገነዝባል። ጉንዳኖች ምስጋና ይግባቸውና ከነሱ የወሰድናቸው 4 ፍልስፍናዎች ሲጠቃለሉ 1 ችግራችን የቱንም ያህል ቢገዝፍ በጭራሽ ተስፋ መቁረጥ እንደሌለብንና ለችግሩ እጅ መስጠት እንደማይገባን፣ 2 አሁን ላይ ቆሞ ስለ ወደፊት ማሰብን፣ 3 ችግሮችን በአዎንታዊነት በማየት እንደ መልካም አጋጣሚ ተጠቅሞ ሕይወትን መቀየሪያ ማድረግን፣ 4 ያለንን አቅም ሁሉ አሟጠን መጠቀምና የተቻለንን ሁሉ ማድረግ እንደሚገባን ያስተምረናል። ሮበርት ኖይስ እንዲህ ይለናል፣ በኋላ ታሪክህ አትታለል፣ ተግተህ ሰርተህ አንድ አስደናቂ ነገር ፈጽም። እኔም እላችኋለሁ ለሥራ ሁላችንም ዛሬ እንውጣ። ይህንም መልእክት እንዲለወጡ ለምትፈልጉት ሁሉ በማድረስ ተባበሩኝ። ሁላችሁም አድማጭ ተመልካቾቼ ወዳችኋለሁ።
የዛሬ ዝግጅቴ በዚሁ ያበቃል። በቀጣይ ተመሳሳይ ዝግጅት እስክንገናኝ ቸር እንሰንብት።